በክርስቶስ ፍቅር በመስከር መምሸትና መንጋቱን መስኮት ከፍተው የማያዩ ቆባቸውን የማይለውጡት ቀሚሳቸውን የማያሻሽሉት ጊንጥ ቢነድፋቸው በእጃቸው የማይዳሰሱት እነዚህ ናቸው የመፈወስ ጸጋ የሚሰጣቸው። ሙት ማንሳት ማንኛውም ቄስ ሲሾም ሶስት ጸጋ ይሰጠዋል። ድዊ መፈወስ፣ ጋኔን ማውጣትና ሙት ማንሳት። ክርስቶስ በዚህ ሰው ላይ ሶስት ጸጋ አለው ብሎ አምኖ መፈወስ የምእመን ድርሻ ነው። ፈውስ የሚሰጣቸው አንድ በክህነት ነው። ሁለተኛ በብቃት የሚሰጣቸው ሰዎች አሉ። በብቃት የመፈወስ ጸጋ የሚሰጣቸው እነዚህ በብቃት የመፈወስ ጸጋ የሚሰጣቸው ሰዎች በገዳም 12 ዓመት መጀመሪያ ለማህበር አገልግለው ለማህበሩ መጀመሪያ እየተላኩ እንጨት እየሰበሩ ውሃ እየቀዱ እየታዘዙ ሰለቸኝ ሳይሉ እምቢ ሳይሉ ሳይመርጡ የሚታዘዙ ሰውም ሳይመርጡ ስራም ሳይመርጡ የሚታዘዙት ከመረጡ በኋላ ደግሞ ገዳሙ በልመንኩስ ይበቃል ብሎ ያመነኩሳቸዋል። ካመነኩሳቸው በኋላ ደግሞ ቁም ነገራቸውን ያይና 7 ዓመት ካገልጉ በኋላ ደግሞ በልዝጋ እንግዲህ ዘግቼ ልጸልይ ሲል ዝጋ ይባላል። ዘግቶ መጀመሪያ ከስጋው ጋር ይታገላል። ስጋውን ሲጨርስ ከነፍሱ ጋር ይታገላል። ከነፍሱ ጋር ማለት የሐሳብ ኃጢአትና ቂም ነው። ያንን ይጨርስና ከልቡ ጋር ይታገላል። እሱ ደግሞ ሌላ ነው። ትዕቢት ጋር ይታገላል ማለት ነው። የልብ ትግል ማለት እሱ ነው። ትዕቢት ጋር ይታገላል። ሰይጣን ቀላል ክፉ አይደለም። መጀመሪያ ጀማሪ መነኩሴ ከሆነ አገር ለአገር እንዲዞር ያደርገዋል። ደግሞ እንደምንም ብሎ ዘግቶ ሲቀመጥ ደግሞ እንደኔ ያለ እንደው ማን አለ? ዓለም በዚያ እየከናወተ እኔ እኮ እዚህ ቁጭ ብዬ ጌታዬን ብቻ ነው የማስብ ደግሞ ያስብለዋል። በትዕቢት ማለት ነው። እሱን ይታገላል። እሱን ታግሎ ሲጨርስ አጋንንት ቀጥታ ይታገሉታል። ቀጥታ መጥተው ዳዊቱን የሚጸልይበት እየቀሙ በጥፊ እየቀላቀሉት ማለት ነው። መጥተው ያንን ሲያደርግ ይኸው አጋንንት እየቀጠቀጡት እየደበደበ ደግሞ ምን ይለዋል መሰላችሁ? እስቲ የምታመልከው ክርስቶስ ካለ ቢያንስ ይሄን አያርቅልህም። አያችሁ ራሱ ደብድቦ ቢያንስ እንኳን ከዚህ አያስጥልህም። ቢያንስ እንኳን ሌሊት ተቀን ስትጸልይ ቆይተህ 40 ደቂቃ ስተኛ እንኳን ጥሩ ህልም እንድታይ አያደርግህም ይለዋል። ይጠብጠዋል። ይሄን ይታገላል። በክርስቶስ ፍቅር በመስከር መምሸትና መንጋቱን መስኮት ከፍተው የማያዩ ቆባቸውን የማይለውጡት ቀሚሳቸውን የማያሻሽሉት ጊንጥ ቢነድፋቸው በእጃቸው የማይዳሰሱት እነዚህ ናቸው የመፈወስ ጸጋ የሚሰጣቸው። ነውር እኮ ነው። ነውር ነው። እውነቴን ነው። እንደው አንድ ልጅ በተወለደ በ6 ወሩ እኔ አቶ ገሌ ልጅ ገበሬ ነው የምሆን 50 ኩንታል ላገባለሁ ቢል ተው እንጂ። ኧረ ቆይ መጀመሪያ 6 ወር ጡት ጥባ ነው የሚሉት ሐኪሞቹ አይደል? ቆይ መጀመሪያ ጥባ፣ እዛ ደግሞ ትንሽ እንደው እንደበሶም እንደምንም ብላ ተጎንብሰም ሂድ እስኪ ትንሽ እንዲህ፣ ከዚያ ደግሞ ቁም እስኪ መጀመሪያ። ኧረ ቀስ ብለህ ደግ ይባላል።